ግንባታ ላይ የሚያጋጥሙ የተለያዩ ስንጥቃቶችን እንመልከት። እነዚህ ስንጥቃቶች ቀላል የሚባሉ ስንጥቃቶች አይደሉም። መዋቅሩ አደጋ ላይ እንዳለ የሚያመለክቱ ምልክቶች ናቸው። አንድ በአንድ ያሉበትን ሁኔታ እንመልከት። የመጀመሪያው የግድግዳ ወይም ደግሞ የግንብ የአጥር መሰንጠቅ ነው። ይህ የመሰረት ችግር ወይም ደግሞ ደካማ የመሰረት አጣጣል ካለ እንደዚህ አይነት መሰንጠቅ ሊያጋጥመን ይችላል። ደካማ የሆነ ፋውንዴሽን ዲቴይሊንግ ካለን እንደዚህ ሊሆንብን ይችላል ማለት ነው። ሁለተኛው ምክንያት ደግሞ ጨፊያማ ቦታ ከሆነ ወተር ቴብሉ ከፍ ያለ ከሆነ እና ለሱም ደግሞ በቂ ትሪትመንት ካልደረገለት እንደዚህ ሊሰነጠቅ ይችላል። ሶስተኛው ደግሞ በአግባቡ አለመጠቅጠቅ ፑር ኮምፓክሽን እንደዚህ ሊያጋልጥ ይችላል ማለት ነው። ሁለተኛው የተጣመመ ህንፃ ነው። በመጀመሪያ እኔም ስመለከተው የመሰለኝ የአናጺ ችግር ነበር የመሰለኝ። ግድግዳው ሲታይ የአናጺ የፎርምወርክ አላይንመንት ችግር ነው የሚመስለው። ነገር ግን የጠርዝ በየሁሉም ፍሎር ያለው ጠርዝ ወጥ አለመሆንና ጋደል የማለት ነገር ይታይበታል። የበር ክፍተቶች ላይ ቀጥ ያለ ማለት ነገርም ይታይበታል። እነዚህ የሚጠቁሙት የመሰረት ችግር እንዳለበት ነው። ምክንያቱም ፍሎር ሌቭሉ ቨርቲካሊ ምንም ማች አያደርግም። ስለዚህ ይሄ የፋውንዴሽን ችግር ነው። ዊክ ሶይል ከሆነ ማለትም ደካማ የአፈር ሁኔታ ካለ ከህንፃው በታች እንደዚህ ሊሆንብን ይችላል። ሌላኛው ደግሞ በአንዱ በኩል ህንፃ የመስጠም ሁኔታ ካጋጠመው እንደዚህ ሊሆን ይችላል። ሌላኛው ሁኔታ ደግሞ በአንዱ የህንፃው በኩል ያለው ጫና በጣም ከፍ ያለ ከሆነና በሌላኛው በኩል አነስ ያለ ከሆነ እንደዚህ ሊያጋጥመን ይችላል ማለት። ሶስተኛው ስንጥቃት ዲያጎናል ሺር ክራክ ይባላል። መንስኤውም ላተራል ሙቭመንት ወይም ደግሞ የጎንዮሽ ንቅናቄ ካለ እንደዚህ አይነት ሁኔታ ሊፈጠር ይችላል። ይህም ደግሞ የሚሆነው ደካማ ኮለን ካለን ወይም ደግሞ የብረት አስተሳሰሩ ደካማ ከሆነ እንደዚህ ሊያጋጥመን ይችላል። ለእንደዚህና መሰል ኮንቴንቶች ቴሌግራም ቻናል ላይ ማግኘት ትችላላችሁ። ሊንኩንና ዩዘር ኔሙን አስቀምጥላችኋለሁ።